ጊዜ ነገርኩ ማንነታችን የሚገልጽ ነገር ለኔ እንዳትነግረኝ ጊዜ ከነገርኩ በቃሽ። አሁን አባቴ ቤት ነው ያለሁት። የቀረውን ቤት እንጨርሰዋለን፣ እናውርበታለን። ይሄኔ ጥፋት ነው። ልጄን ኩትኩቻ አላሳደግኩትም። ነገር ግን ልጄ በጭራሽ የጣፋንታ እንዲደርሰው አልፈልግም። የኔ ልጅ አቤት አያቴ። እጽዋት አብረን እንድንተክል ትፈልጋለህ? አዎ ጥሩ። ይሄኛውን ቤት እንተክለዋለን፣ ይሄኛውን ደግሞ ውጭ ላይ እንተክለዋለን። ከዛ በኋላ መጠይቅ ጥያቄ ይኖራል። እሺ ምን ታስባለህ? ሁለቱ ከተከልናቸው እጽዋቶች ለወደፊት በጣም ጠንካራውን የሚያድገው የትኛው ይመስልሃል? እቤት ውስጥ የተከልነው ቆንጆና ትልቅ ሆኖ ያድጋል። ይሄኛው ብዙ ችግር ያጋጥመዋል። ዝናብ ይመታዋል፣ ፀሐይ ይመታዋል፣ አያድግም፣ ይሞታል። እሺ ለወደፊት የሚፈጠረውን አብረን እናያለን። አንተ ልጅ ሰዓት እየሄደ ነው። የምትመጣ ከሆነ አንተ ተነል ልንሄድ ነው። ቻው አያቴ። አያቴ ድሮ የተከልናቸው እጽዋቶች የታሉ? ማየት ፈልጋለሁ። በጣም ጎበዝ። መጀመሪያ ቤት የተከልነውን ሄደን እንየው። ተከተለኝ። ተከተለኝ። እስቲ ንገረኝ፣ ከተከልናቸው ከሁለቱ በጣም ትልቅና ጠንካራው ነው ያደገው የትኛው? ውጭ ላይ የተከልነው ነው ያደገው አያቴ። አያቴ ግን እንዴት ፀሐይ፣ ዝናብ፣ ማዕበል መጥቶት እንዴት አልሞተም? አዎ ይህ ዛፍ ብዙ ችግሮች ደርሰውበታል። አደገኛ ዝናብ፣ ከባድ የፀሐይ ጨረር። በዚህ ችግር ውስጥ መሃል ግን የዛፉ ስር እንደፈለገ ውሃ ማግኘት አስችሎታል። አሁን ግን የትኛውን ማዕበልና ዝናብ ቢመጣ በጭራሽ ሊጎዱት አይችሉም። ልጄ ልነግር የፈለግኩት ነገር ምንጊዜም ማስታወስ፣ በየትኛውም መንገድ ስኬታማ ልትሆን ትችላለህ። ነገር ግን ምርጫ በምቾትና በተድላ ስል መሄድ ከሆነ እስከምፈልግበት ጥግ ድረስ አትደርስም። ከዚች ዓለም ውጣ ውረድና ችግር ጋር ለመጋፈጥ ዝግጁ ከሆንክ የትኛውንም ህልም ለማሳካት አንተ ጋር የማይቻል አይደለም።